በክፍል አንድ ላይ እንዳየነው ያስሚንና ካሌብ በሚያጠኑበት ጊዜ ማለትም ካሌብ ያስሚንን በሚያጠናበት ጊዜ ሳይታወቃቸው ከንፈር ለከንፈር ለመቅጠም ወይም ደግሞ ለመሳሳም እንደጀመሩና በስተመጨረሻም ካሌብ በወረቀት ጽፎ ቅድም በተፈጠረው ነገር ይቅርታ ብሎ እንደጠየቃትና እሱን እያነበበች ባለችበት ሰዓት ደግሞ አባቷን በር ከፍተው እንደገቡ ነበር ያየነው። ከዛ ክፍል 2 ምን እንደሚቀጥል አብረን እናያለን። ሼር፣ ላይክ፣ ሳብስክራይብ በማድረግ አቢ ቲቪን አግዙ እላለሁ። ወደ ታሪካችን ፍቅር ያሸንፋል ክፍል 2። አባዬ ገብቶ ሁኔታዬን ሲያይ በጣም ነበር የደነገጠው። እምባዬን አይቶ አይኖቹ እምባ ሲያቀሩ ተመለከትኩ። ከዛ መጥቶ የአባትነቱን እያቀፈኝ ወረቀቱን ተቀበለኝና ወደ ጠረጴዛ ላይ ወርወር አድርጎት ልጄ ምን ሆነሽ ነው? ውጤት ተበላሽቶብሽ ነው ሲል ጠየቀኝ። እኔም ይበልጥ ሆድ የባሰኝ ምንም ሳልመልስለት ለቅሶዬን ቀጠልኩ። አባቴ ቢማር ኖሮ ደብዳቤውን በማንበብ ለምን እንደማለቅስ ያውቅ ነበር። ግን እሱ ሳይማር እኔን እያስተማረ ነው። እኔ ደግሞ የማላገኘውን ሰው አፍቅሬ መንገዴ ሲበላሽ ነው። እኔ መሆን የምፈልገው ቤተሰቦቼ እንዲሆን የሚፈልጉትን ነው። ግን መሀል ላይ ምርጫ የሌለው የተፈጥሮ ግዴታ ላይ ወደቅኩ። አባቴ ምክንያቴን ሳያውቅ አባብሎኝ ወጣ። ብቻ ያ ቀን ነጋ። ትምህርት ቤት መሄድ ግድ ነውና ጠዋት ቦርሳዬን አንግቤ ወደ ትምህርት ቤት መንገድ ጀመርኩ። ይህኔ ነበር ወደ ትምህርት ቤታችን መታጠፊያ ጋር ስደርስ ድንገት ካሌብን አገኘሁት። እየጠበቀኝ እንደነበር ያስታውቃል። እኔ ግን ሳየው ልቤ ለሁለት ስንጥቅ ነበር ያለው። ያስሚን አለኝ። ቆም አልኩኝ። የኔ ቆንጆ ናፍቀሽ ነው በጠዋት የመጣሁት አለኝ። ዝም አልኩ። አላስጨንቅሽም። እሺ ፍቅር የጋራ ስሜት ነው። ስለዚህ ሲል አቋርጬው ትቼው መንገዴን ጀመርኩ። በትክክል ማሰብ አልቻልኩም። ግራ ተጋባሁ። ይህኔ ካሌብ ከአንደበትሽ መስማት አያስፈልገኝም። የኔ ቆንጆ ፍቅሬን ባትቀበይም አንቺን ማፍቀሬን ግን እቀጥላለሁ አለና አልፎኝ ወደ ትምህርት ቤት ቅጥር ግቢ ገባ። ክፍል ገብቼ መማር አቃተኝ። ግን እንደምንም እረፍት ደረሰ። ተደብቄ ላየው ወደ ኳስ ሜዳ ሄድኩ። ግን ብቅ እንኳ ሳይል እረፍት አለቀ። ምሳ ሰዓትም ጠበቅኩት። ግን የምወደው የመረብ ኳስ እንኳ አስጠልቶታል። 2 ቀን በተደጋጋሚ ሳንገናኝና ካሌብን ሳላየው አደርኩ። ከዛ በላይ ግን ሳላየው መቆየት አልቻልኩም። ክፍላቸው ሂጄ ካጣሁት ቤታቸው ልሄድ ወሰንኩ። ከዛም ልክ እረፍት ስንለቀቅ ክፍላቸው ሄድኩ። ያኔ ይበልጥ የምሩን እንደፈቀረኝ አረጋገጡ። ካሌብ ብቻውን ተቀምጦ ትክዝ ብሎ የነበረ። ልክ ስንተያይ ሁለታችንም ደንግጠን ከዛ ማንም ሳይናገር ተቃቅፈን እኔም ባይን መቆጣጠር አቃተኝ። ጥቂት ተቃቅፈን ከቆየን በኋላ ካሌብ አልኩት። ወይ ያለ አይኖቹን ለማየት ከደረቱ ቀና እያደረገኝ እወድሃለሁ አልኩት። ይህኔ በደስታ የሚያደርገው ጠፋው። እኔና ካሌብ በዚህ መልኩ ፍቅር ጀመር። ሁሌም በድብቅ ቢሆንም እንገናኛለን። ሰፈር ድረስ ይሸኘኛል። ግን የኔና የሱን የፍቅር ያወቀችው የካሌብ እህት ሜሮን ብቻ ነች። እሷም ሁሌም ከጎናችን ሆና ትረዳናለች። ይህ በእንዲህ እንዳለ
እኔ 9ኛ ክፍል ስደርስ እሱ ደግሞ 12 ተፈትኖ አዲስ አበባ ዩኒቨርሲቲ ደረሰው። ይህኔ ለሁለታችንም በጣም አዘን። የምናድርገው ግራ ገባል። ትምህርቱ ይቅርብኝ እንጂ አንቺን ትቼ አልሄድም አለ። እኔ ደግሞ የለፋህበትን እንዲቋረጥ አልፈልግም አልኩትና ተለያየ። ይህ በእንዲህ እንዳለ አንድ ቀን ምሽት ላይ ካሌብዬ በሜሮን አስጠርቶኝ እኔም በጣም ናፍቆኝ ስለነበር እና አባዬ ሳያዩኝ ወጣ። ልክ ሳየው ሩጩ ተጠመጠምኩበት። ሁሌም ሳገኘው ሁሉን ነገር ረሳዋለሁ። ተጠምጥቤበት ከንፈሩን ሳምኩት። አንድ ቁጥር መሰል። ያለ ወትሮዬ ዓለማችንን የቀጨን እያለ ፍቅራችንን እናጣጥመን እንኳን ሳንጨርስ ፈተና ገጠመን። በምሽት ስወጣ የተጠራጠረው አባዬ ተከትሎ ይኖራል። ለካ ያስሚን ያስሚን ብሎ የሚጣራ ድምፅ ስሰማ የአባዬ ድምፅ መሆኑን ተጠራጥሬ ዞል ስል አባይን ሳየው ደነገጥኩት። ደንግጤ የተሰማኝ ፍርሃት ሽንቴን ለቀው ደረስኩ። ወንድ ቀና ብዬ እንዳላይ አድርጎ ሲያስጠነቅቀኝ አሳድጎኝ ኑሮ ዛሬ ይህንን ሲያይ ምን ሊደረግ ሊሆን እንደሚችል መገመት ተሳነኝ። ሁለታችንም ደርቀን ባለንበት ቀረን። ከካሌብ ጋር ሁኜ አባቴ ሲመጣብን ሁለታችንም ተቃቅፈን እንደ ሐውልት ነበረ ደርቀን የቀረነው። ይህን ሲያይ ወግ አጥባቂው አባዬ በጣም በንዴት ጦፎ ለማውራት ራሱ ቃል አጣረው። እጄን ከካሌብ ላይ አስለቅቆ እየጎተተኝ እቤት አስገባኝ። እስከዛች ደቂቃ ምንም ማለት አልቻልኩም። ከዛም አባዬ በጣም ተናዶ ስለነበር ሰውነቴ ውሃ እስኪቋጥር ተገረፍኩ። ማፍቀሬ እንደ ኃጢአት ተቆጠረ። እኔ ግን እንደዛ እየተመታሁ ያሳሰበኝ የነበረው መገረፌ ህመሙ ሳይሆን የካሌብና የኔ መጨረሻችን ምን እንደሚሆን ነበር። አጋጣሚ ሆኖ ወቅቱ ክረምት ስለነበር ከቤት መውጫ ሰበብ አጣሁ። እቤትም ቁጥጥር በዛ። እማዬ ሱቅ እንድትልከኝ ብዙ ጊዜ ስለመናት አባቴ ማስጠንቀቂያ ስለሰጠ አይፈቀድልኝ። መኝታ ቤቴን ዘግቼ ስለሱ እያሰብኩ ከማልቀስ ውጭ ምንም ምርጫ አልነበረኝ። ምግብ አስጠልቶኛል። በዛ ላይ አባዬ አዋረድሽ እያለ ከዱላው በላይ ቅስም የሚሰብር ንግግር ይናገረኛል። ምን አለ እንዳሁን ስልክ ቢኖር በምን እድላችን ግን የለም። ልክ ይህ በሆነ በሳምንቱ የካሌብ እህት ሜሪ መጣች። ሐሙስ ቀን ነበር። አባዬ ቢያያት በእርግጠኝነት ያባራት ነበር። ግን ስላልነበረ ለትንሽ ደቂቃ አወራ። ስለ ካሌብ ስጠይቃት በእኔ ምክንያት እየተጎዳ እንደሆነ ነገረች። ከዛም ከካሌብዬ የተላከልኝ ደብዳቤ ሰጥታኝ አባዬ ሳይመጣ ቶሎ ብላ ሄደች። ልክ ስትወጣ ደብዳቤውን ገልጬ ማንበብ ጀመርኩ። እንዲህ ይል ነበር። የእኔ ፍቅር፣ እንዴት እንደምነግርሽ አላውቅም። አባትሽ እንዲገርፍሽ ማድረጌ ጥፋተኛ ነኝ። ይቅር በይ። የኔ ልዩ እመኝ፣ እክስሻለሁ ውዴ። እኔ አዲስ አበባ መሄድ ግድ ሆኗል። ይዤሽ ብሄድ ደስ ባለኝ፣ ግን አባትሽ እንዲያዝኑብኝ አልፈልግም። የኔ ፍቅር፣ የትም በሆን ግን አፈቅርሻለሁ። ነገ መስጊድ ልሂድ ብለሽ ውጭና ተሰናበች። የለመድነው ቦታችን ጋር እጠብቅሻለሁ ይላል። እምባዬን መቆጣጠር ተሳነኝ። ከተቀመጥኩበት ተነሳው። ተመልሼ ተቀመጥኩ። ግራ ገባኝ። ሌሊቱን ሙሉ ስለሱ ሳስብ አደርኩ። በመጨረሻም አንድ ነገር ወሰንኩ። ከካሌብ ጋር መጥፋት አለብኝ። ጠፍቼ ከሱ ጋር እንኳን አዲስ አበባ ሲኦል ብገባ በደስታ እኖራለሁ። ይህኔ አስቤ ጊዜ ሳላጠፋ ልብሴን አሰናድቼ ጎረቤት አስቀመጥኩ። ከረፋዱ 5 ሰዓት ላይ ጁምዓ እንደሚሰግድ ሰው ተጣጥቤ ካሌብ የቀጠረኝ ቦታ ሄድኩ። ልክ ስደርስ እየጠበቀኝ ነበር። ረጅም ጊዜ እንደተለያየን ሰው ተቃቅፈን አነባል።
ከዛ ከሱ ጋር ጠፍቼ አብሬው ለመሄድ መወሰኔን ነገርኩት። በመጀመሪያ እምቢ ብሎኝ ነበር። ከዛ ግን በስንት መከራ በሐሳቡ ተስማምቶ ሌሊቱ 11 ሰዓት ለመገናኘን ቀጠሮ ይዘን ተለያየ። እቤት እንደገባ አባቴ እና እናቴ ተቀምጠው እያወሩ ነበር የደረስኩት። ሰላምታ ሰጥቻቸው ወደ ክፍሌ ገብቼ አልጋዬ ላይ ተኝቼ ማልቀስ ጀመርኩ። ለምን እንደማለቅስ ግን አልገባኝም ነበር። በእንደዚህ አይነት ሁኔታ ከምወዳቸው ቤተሰቦቼ እና ቤቴ መለየቴን በጣም ነበር ያሳዘነኝ። ምን ታደርጉታላችሁ? ፍቅር ሲይዝ እውር ያደርጋል ይላል የአገሬ ሰው። ይህ ሁሉ መስዋዕት ለፍቅር ስለሆነ ምንም አልመሰለኝም። እናም ከእናትና ከአባቴ ይልቅ ፍቅሬን መርጬ ከካሌብ ጋር መጥፋት ወሰንኩ። ሰዓቱ ደረሰ። እኔም ጠፍቼ ከቤት ወጥቼ ፍቅሬ ጋር ከተቀጣጠርኩበት ቦታ ደረስኩ። ፍቅሬን እቅፍ አድርጌ ስሜ ተያይዘን ወደ መናኸሪያ ገብተን የአዲስ አበባ አውቶቡስ ውስጥ ገብተን ጉዞ ጀመር። ጉዞ ወደ አዲስ አበባ፣ ኑሮን በአዲስ አበባ ብለን ጀመር። ማንም ረዳት በሌለበትና ሁሉም ለራሱ ለፍቶ አዳሪ በሆነበት ከተማ ኑሮ እንዳሰብነው ቀላል አልነበረም። በእርግጥ ካለብዬ ለመማር ስመጣ ብር ይላክለታል፣ ግን ከቤት ኪራይና ትምህርት ቤት ክፍያ የዘለለ ትርጉም የለው። ስለዚህም የግድ መስራት አለብን። ካለብዬ እንድማር ቢፈልግም እኔ ግን እሱ ይቅደም ብዬ በተከራየንበት አካባቢያችን ያለ ሆቴል በጽዳት ተቀጠርኩ።